طيب እሺ ዛሬ እንግዲህ ያው ባቡል አፍዓል ገብተናል ማለት ነው። ስለ ፊዕል የምናወራበት ባብ ነው። ፊዕል ከራሱ ከፊዕል አንፃር ማዕናውን የምናይበት ፊዕል ምን ማለት ነው? ፊዕል ስንት ይከፈላል? ከኢዕራብስ አንፃር የትኛው ፊዕል ነው ሙዕረብ፣ የትኛው ፊዕል ነው መብንይ፣ ምንድነው የሚለውን ነገር እያንዳንዳቸውን ዝርዝር የምናይበት ነው። ስለ ከሊማ ነው እንግዲህ እያወራን ያለ ነው። ከሊማ ላይ ምን አለን? ስም፣ ፊዕል እና ሐርፍ ነው ያለን። ኢዘን ከነዚህ ውስጥ ስምን ያው በተወሰነ መልኩ አይተናል ኢዕራቡን። እነዛ አምስቶቹ ፈርዕያ ካልሆኑ በስተቀር ሌላው በአስልይ ሙዕረብ ነው የሚደረገው። አምስቶቹ ደግሞ በቀሪዎቹ ሙዕረብ ይደረጋሉ። መብንያት የሆኑት ስሞችን አይተናል፣ እንደነ ضمير ኢስመል ኢሻራ በተወሰነ መልኩ አይተናል። ወደፊት ደግሞ ተጨማሪ ነገሮች እናያለን ማለት ነው። ስም እንዳጠቃላይ ኢዕራቡንና ምንነቱን አይተናል። አሁን ደግሞ ስለ ፊዕል እናያለን ማለት ነው። ከዛ ስለ ሐርፍ እናይና ከዛ በኋላ እንደገና ወደ ምን እንመለሳለን? ወደ ኢዕራብ። ወደ ኢዕራብ ማለት መጀመሪያ ምንነታቸው እነዚህ አይደለ? ከሊሞ ስለነዚህ ነው የምናጠናው። ስለነዚህ መጨረሻ ላይ ስላሉት ነገሮች ስምን አየን፣ ፊዕል ደግሞ ልናይ ነው ማለት ነው። ስለዚህ አሁን ፊዕል ከምንነቱ እና ከኢዕራብ አንፃር እናየዋለን። ሐርፍንም እናይና ከዛ ወደ ኢዕራብ ተመልሰን ከስም እና ፊዕል ሙዳሪዕን ወስደን መቼ ነው ረፍዕ የሚሆኑት፣ መቼ ነው ረፍዕ የምንላቸው ቦታዎች ማን ከስምና ከፊዕል ሙዳሪ ውስጥ በረፍዕ ጊዜ በረፍዕ ቦታ ማለት በረፍዕ መቼ ነው ረፍዕ የሚሆነው፣ መቼ ነው ነስብ የሚሆነው፣ መቼ ነው ጀር የሚሆነው፣ መቼ ነው ጀዝም የሚሆነው። እነዚህ አራቱ መቼ ናቸው የሚሆነው ደግሞ መጨረሻ ላይ የምናየው ረፍዕ፣ ነስብ፣ ጀርና ጀዝምን ከፊዕል ሙዳሪዕና ከስም ረፍዕ የሚሆንበት ቦታዎች ምን ቦታዎች ናቸው? ነስብ አሁን ዓላማውን አይተናል። ረፍዕ ሲሆን ضማ ነው ምናምን ተክቶ ነው። ግን እነዚህ ረፍዕ አስልን ረፍዕ ቦታ ላይ መቼ ነው ረፍዕ ቦታ ላይ የሚቀመጠው፣ መቼ ነው ነስብ ቦታ ላይ የሚቀመጠው፣ ምን ሲሆን ነው ቃሉ ጀርስ ቦታ ላይ የሚቀመጠው፣ ጀስምስ የሚለው ወደፊት ስለ ቃላቶቹ መጀመሪያ ምንነት ካየን በኋላ ስለ ፊዕል ምንነት፣ ስለ ሐርፍ ምንነት ካየን በኋላ ከዛ ከፊዕል ውስጥ ደግሞ ሙዕረብ እናወጣና እነዛ ሙዕረቦች እነዚህ አራት ቦታዎች ላይ ምን ሆኖ ይመጣሉ የሚለው እናያለን። አሁን ስለዚህ የገባነው አሁን ስለ ፊዕል ምንነት ልናይ ነው ማለት ነው። ምክንያቱም ከፊዕል ውስጥ ግማሾቹ ሙዕረብ ናቸው፣ ግማሾቹ መብኒ ስለሆኑ ስለነሱ ማወቅ ስላለብን ስለ ስም እንዳጠቃላይ አይተናል ማለት በጥቅሉ አይተናል። ስለዚህ ምን አለን? ባቡል አፍዓል። አፍዓል የምንለው ጀምዑ ፊዕል፣ የፊዕል ጀምዕ ነው። ነጠላው ምንድነው? ፊዕል። ጀምዑስ ያኒ ምን ማለት ነው? ይሄ አፍዓል ስንል አልአፍዓል ይሄ ጀምዕ ነው፣ ያኒ ብዙ ቁጥር ማለት ነው፣ ፊዕሎች ማለት ነው በአጠቃላይ አማርኛው። ነጠላውስ ፊዕል ማለት ነው። ይሄ ደግሞ ድርጊት ማለት ነው። ይሄ ድርጊቶች፣ ይሄ ደግሞ አንድ ድርጊት ነው። ያው ከማን አንፃር ያ ነው? ቃል المصنف አጀሩሚያ ምን አለ? አጀሩሚያ ማለት የአጀሩሚያ ጸሐፊ ማለት ነው። የአጀሩሚያ ጸሐፊ ያኒ መትኑ ማለት ነው። መትኑን የፈለግንበት ባቡል አፍዓል። አልአፍዓሉ ሰላሰቱን ፊዕል የምንላቸው ሶስት ናቸው። አለላሰህ ከሶስት ውጭ የለም፣ ከሶስት በታችም የለም ነው በአለላሰህ በሰሂህ መንገድ ስንሄድበት ማለት ነው። ማዲ፣ ሙዳሪ፣ አምር ብለን እንላቸዋለን። ምሳሌ ነህው ضرب يضرب اضرب ያለው ምሳሌ ነው። ለማ ማዲ ضرب፣ ሙዳሪዕ يضرب፣ አምር يضرب ያለው ምሳሌ ነው። አሁን ገና ምሳሌው ብቻ ነገረን እንጂ በምንድነው የምንለያቸው ማዲ፣ ሙዳሪ፣ አምር መሆኑን እንመጣበታለን። ፈልማዲ ብሎ ስለ ማዲ ጀመረ ማለት ነው። ገባ?
ግልጽ ነው አይደል? አሁን ስለ ማዲ ብቻ ነው የጀመረው። ሙዳሪና አምር ወርገና ወደፊት ይመጣል። ፈልማዲ ማዲ የምንለው ነገር መፍቱሑል አኺሪ አበዳ ሁል ጊዜም ፈትሕ ነው የሚሆነው። ፈትሕ ነው የሚሆነው ያኒ ከፈትሕነት አይቀየርም እያለ ነው። ሱላሲይም ሩባዒ ማለት ቃሉ በሶስትም የተደራጀ ይሁን በአራትም የተደራጀ ይሁን በአምስትም የተደራጀ ይሁን በስድስትም ቃል የተደራጀ ይሁን ሁል ጊዜም ፈትሕን ሆኖ ነው የምናገኘው ይላል መትኑ። ወደ ሸርሑ ስንገባ الشرح ينقسم الفعل إلى ماض ومضارع وأمر لሶስት እንከፍላቸዋለን ፊዕልን ማለት ነው። فالماضي ماضي مضارع أمر ለሶስት ከፈል። አሁን የምናየው ማንን ነው? ማዲን ነው ማለት ነው። ስለ ማዲ ከኢዕራብ አንፃር ራሱ ነፍስ ከሊማው ማዲ ምን ማለት ነው የሚለውን ነገር ታሪፉን እናያለን። አሁን ባለፈው ጃአ ፊዕል ማዲ የሚያልፈት እያለን ነበር። አሁን ምንነቱን ደግሞ ኢዕራቡንም እናያለን። እንደገና ምንነቱን ውስጥ እስካሁን ያው ጀስት አየር ላይ ነበር ኢዕራብ ስናደርግ የነበረው ምንነቱን ሳናቅ። አሁን ግን ለምን እንደዛ ኢዕራብ እንዳደረግነው እንደገና ቃሉ ምን እንደሆነ እናያለን ማለት ነው። ينقسم الفعل إلى الماضي فالماضي نحو ضرب ያለው ነው والمضارع نحو يضرب ያለው ነው والأمر نحو يضرب ያለው ነው። እነዚህ ነው ወገን ወደፊት ስለሚመጣ ችግር የለውም። ولكل فعل ለሁሉም ፊዕሎች ለማዲ ለሙዳሪ ለአምር من هذه الأفعال ከነዚህ ከጠቀስናቸው ፊዕሎች أحكام خاصة به ሁሉም የራሳቸው ሆነ ህግ አላቸው አህካም አላቸው ማለት ከኢዕራብ አንፃር ከምንነት አንፃር አምር መቼ ነው አምር የምንለው መቼ ነው ሙዳሪ የምንለው መቼ ነው ማዲ የምንለው አንድ። ሁለተኛ ደግሞ አምር ካልነው በኋላ ደግሞ ኢዕራብ ውስጥ ምን አይነት ኢዕራብ ነው ያለው የሚለውን ደግሞ እናያለን ማለት ነው። ያን ልክ እነዚህ ካወቅን ልክ አረፍተ ነገር ላይ ገብቶ ስናገኝ ኦኬ ማዲ ነው አው አህካሙ ምንድነው የማዲ ኢዕራቡ ይሄ ነው በዛ መልኩ ኢዕራብ እናደርገዋለን ማለት ነው። ለምሳሌ ይሄን ማወቃችን ምንድነው ጥቅሙ? ለምሳሌ ጃአ ዘይዱን ስል ይሄ ጃአ የሚለው ቃል መጀመሪያ ፊዕል መሆኑን በምንድን ነው የማውቀው? ይሄን መልሳ ይሄ አረፍተ ነገር ይሄ ትምህርት ይመልስልኛል። ፊዕል ከሆነ ደግሞ ሶስት ነው ያለን ፊዕል ማዲ ሙዳሪ አምር። ማዲ ነው ሙዳሪ ነው አምር በምንድን ነው የምለየው? ይነግረናል። ሌላስ እሺ ማዲ ካልኩት የማዲ ኢዕራቡ ምንድን ነው በምን አይነት መልኩ ኢዕራብ ማድረገው የሚለውን ደግሞ እንመጣበታለን። ይሄ ነው ጥቅሙ። አወለን ለፊዕሊን አወለ الفعل الماضي የመጀመሪያው ማዲ ነው ፊዕል ማዲ የምንለው ቃል ማለት ነው። ፊዕል ማዲ ባለፈው እንደተነጋገርነው ያለፈ ድርጊት አመልካች ግስ አመልካች ማዲ ብለን እንጠራዋለን። ያለፈ ተደርጎ ያለቀን ነገር ማዲ ብለን እንጠራዋለን። حكمه አለ حكሙ ከኢዕራብ አንፃር ማለት ነው። من حيث الإعراب واضح حكمه ሲል من حيث ከሌላ አንፃር ሳይሆን ከኢዕራብ አንፃር ምንድነው حكمه ሲል ዩብና ዳኢመን ሁሉ ጊዜ ምንድነው የሚሆነው? መብንይ ነው የሚሆነው። ሁሉ ጊዜ መብንይ ነው የሚሆነው ያኒ ቃሉ ወደ ضمነት ወደ ረፍዕነት ወደ ነስብነት ወደ ጀዝምነት አይቀየርም። ሁሉ ጊዜ መብንይ ሆኖ ነው የምናገኘው። ምናልባት አንዳንድ ጊዜ መሐል ሊይዝ ይችላል፣ ግን ቃሉ አይቀየርም። አንድ ሐለት ብቻ ነው ይዞ የሚሆነው። ወለሁ ثلاث حالات ይሄ ማዲ የምንለው ደግሞ ሶስት አይነት ሁኔታ አለው። ልክ አረፍተ ነገር ላይ ሲመጣ በሶስት አይነት መልኩ ይመጣል፣ ግን ሁሉ ጊዜ መብንይ ነው። የመጀመሪያው ዩብና على الفتح ይሄ አስሉ ነው። አስሉ መብንይ على الفتح ነው። ሁሉ ጊዜ ፈትህ ነው የምታገኙት። መቼ ነው ግን ሁሉ ፈትህ ነው የምታገኙት? اذا لم يتصل به شيء ምንም አይነት ነገር ካልተቀጠለበት። واضح ለምሳሌ ضرب ስል በቃ መብኒ على الفتح። እሺ استغفر ስንል ይሄው መብኒ على الفتح ሁሉ ጊዜ መብኒ على الفتح ነው የሚሆነው ማለት ነው። ምን ካልተቀጠለበት መጨረሻ ላይ ከአረፍተ ነገሩ ማን ነው ከቃሉ استغفر ስንል ضرب ስንል ባ ከባ እዚህ ጋር ምራ ቃል ጭማሪ ያ ነገር ምንም ነገር ካልመጣበት ከመጣስ እሱን ደግሞ እናያለን። አሁን ግን ካልመጣ ሁሉ ጊዜ ምንድነው የምትሆነው? እቺ ፈትህ ነው የምትሆነው። اذا لم يتصل به شيء نحو قوله تعالى قال رجل قال من ተቀጠለበት ምንም ለዚህ መብኒ على الفتح
ነው የሚሆነው። ቃለ ፊዕል ማዲ መብኒ አለል ፈትሕ እንለዋለን። ቃለ ፊዕል ማዲ መብኒ አለል ፈትሕ እንለዋለን። አው ወይም ደግሞ መብኒ አለል ፈትሕ ይሆናል። ኢተሰለት ቢሂ ታኡ ተእኒስ ሳኪና ስኩን የሆነች ታ ከተቀጠለበት ምን ማለት ነው? ስኩን የሆነች ታ እንመጣበታለን። ነሕው ቀውሊ ተዓላ ቃለት ነምለቱን እቺ ታ ምንድን ነው ጥቅሟ? ቃለት ነምለቱን ስንል ይህን ታ ቢቀጠልበትም ቃለ የሚለው ቃል መብኒ አለል ፈትሕ ነው። ቃለ ላሟን አያችኋት? እቺ ታዲያ ለምን የተቀጠለችበት ስንል እቺ ሐርፍ ናት። ምንድነው ጥቅሟ ከተባለ ቀጣይ የሚመጣው ቃል ሴት ነው፣ አድራጊዋ ሴት ናት፣ አድራጊዋ ሴት ናት የሚለውን የሚጠቁመን ነው። ይሰራል ለምን እንዴ? አይዋ ባዮ ላይ እሺ፣ መርሃባ ቴሌግራም ላይ ሩሂሞ ቴሌግራም ይላኩልሽና እዛ ላይ ያለ ችግር የለውም ኢንሻአላህ። ቴሌግራም ይልኩልሻል። ኔት አይሰራም? ይሰራ አይደለም? ይሰማል አይደል? ይሰማል። እሺ ይሰማል። አይዋ እሺ፣ የቴሌግራም ፍርዶስ ልካለች፣ እሱ ላይ ታገኙታላችሁ። መርሃባ እሺ፣ ችግር የለውም ችግር የለውም። طيب ስለዚህ ታ ሲቀጠልበትም ምን አለን? መጀመሪያ ምን ካልተቀጠለበት መብኒ አለል ፈትሕ ነው አለን። ስለዚህ ኢዕራብ ስናደርግ አይታችሁ እስካሁን ድረስ ቃለ ረጁሉን ጃአ ረጁሉን ስንል መብኒ አለል ፈትሕ ነው፣ ግን ምንም ስላልተቀጠለበት ነው። ወይም ደግሞ የተቀጠለበት ማን ከሆነ ችግር የለውም መብኒ አለል ፈትሕ እንለዋለን። እቺ ታእታኒስ ምንድን ናት? ስራዋ ሐርፍ ናት። መጀመሪያ ሐርፍ ሆኗን እንቁ ቃለት። ታዲያ ለምንድን ነው የምትመጣው? ቀጣይ የምንጠቅሰው ቃል በቃ እቺ ማለት በአማርኛው ቼ ማለት ነው። ምንም ሌላ ዝባዝንቄ ያስፈልጉ ቼ አለች፣ መታች። ለምሳሌ አማርኛው ምንድን ነው የምናደርገው? መታ። ለምሳሌ ሙሐመድ መታ ነው የሚለው አይደል? እሺ ዘይነብስ መታን ልመር መቼስ ችን ላለን በቃ እቺ ማለት ናት። ችት በአረበኛው ት ምንላት ማለት ነው። እቺ ሐርፍ ናት። ምን ማለት ነው? ይሄ መታች አልን ማለት የመታችው ማን መሆኗን የሚገልጽ ነው፣ ሴት መሆኗን የሚገልጽ ነው። ሐቂቀተን ይሄም መጃዘን ሐቂቀተን ማለት ይኸው በትክክለኛው ሴት ማለት ነው። መጃዘን ማለት ለምሳሌ ፀሐይን ወጣች እንላለን ምናምን በቃ እንደዚህ አይነት ነገር ተጠቃቅመሽ ከተጠቀምንም ያው ነው ዞሮ ዞሮ። ስለዚህ ቺታ ከተቀጠለችበት ምንድነው የሚሆነው? መብኒ አለል ፈትሕ ነው የሚሆነው። አሁንም አልተቀየረም። ይሄው ፈትዋ ይታያል አይደል? ፈትዋ ምንም አልተቀየረም። ስለዚህ ኢዕራቡ ምንድነው የሚሆነው? ቃለ ፊዕሉ ማዲ መብኒ አለል ፈትሕ አታኡ ሐርፉን ዳሉን አለ ተእኒስ ዳሉን ይንመጣበታል። ወደ ችግር የለውም። አለ التأنيث مبني على السكون مثل قالت حرف دال على التأنيث مبني على السكون ችግር የለውም። ወደ ፊት ስንመጣበት ዋናው ቃል የሚለው ነው። ነምለቱ ፋይል መርፉዕ ዓላመቱ ረፍዒ ضمه ظاهرة። እሺ አው ወይም ከተቀጠለበት አሊፉ ሊስነይኒ ሁለትዮሽ የሚጠቁም ቃል ምን ማለት ነው? نحو قوله تعالى وقال الحمد وقال يوت أصله قال ነበር አይደል? አሊፍ ተቀጠለበት ላም አሊፍ ሆነ ማለት ነው። እዚህ ጋር ላ ብለን ነው ቃላ። ወይም ደግሞ እዚህ ጋር ስናመጣው በነበር አይደል? ምናቆኛ ضرب ማለት መታ ነው። እሺ ሁለቱ መቱ በሉኝ። ሁለቱ መቱ ከሆነ በአረበኛ ምንድነው የምናደርግበት? አሊፍ ነው የምንጨምርበት። ወደ ሙሰና እንዳትሄዱ። እዚህ ጋር ፊዕል ላይ የገባችው አሊፏ ፋዒል ናት። ይሄ ሌላ ነው። ضرب መቱ። ይሄ አማርኛው ራሱ ምንድነው የሚያደርገው? ድርጊት ላይ መታ ለአንድ ነው አይደል? መቱ ካልኩኝ ምንድነው? ለብዙ ነው። ግልጽ ነው። ይሄ ቱ ያረኩበት ምክንያት ብዙ ለመግለጽ ነው። ልክ እንደዚሁ መቼስ ሙሰና ስለሌለ ነው አረበኛ ላይ ማለት ነው። አረበኛ ማን ነው? አማርኛ ላይ ግን ሙሰና ላይ ያኒ ሁለት ሰዎች
ሙሰና ማለት ያ ወደ ሙሰናው ወደዛኛው እንዳትዩ ስም ነው እሱ ያ ስም ነው ሁለት ሰው ግለሰቦችን ዘይደይን ሁለት ዘይዶች ብቻ ስማቸውን ብቻ ሁለት መሆኑን ለመግለጽ እዚህ ጋር ፊዕል የመቱት ሰዎች ሁለት ናቸው የሚለውን ለመግለጽ እንደውም ያደርገው ባረ አሊፍ እናመጣለን ቃላ እንላለን ታዲያ አሊፍ ምንድነው ካል የዚህን ጊዜ አሁን ምን አልሆነም ፈትሐ አልተነሳችም አሁን ሚዩት ፈትሐ አልተነሳም ግልጽ አይደለ ታዲያ እቺ አሊፏ ምንድነው ካለች እቺማ ፋኢል ናት ያሉት እነማን ናቸው ቀደም ፋኢሉ ማን ነበር ቃለት አለች ቃለ ፊዕል ማድህ አታ ሐርፍ እንዳል ቀጣይ የሚመጣልን ቃል ሴት መሆኑን የሚገልጽ ነው ታ ሐርፍ እንዳል አለታኒስ ናት ነምለቱን ስል ያለችው ማናት ነምላ ፋኢል ነምላ እዚህ ጋር ፋኢሉ ማን ነው ወቃላ ስንል ፊዕል ማድህ የሚል الفتح እንለዋለን ማለት ነው الالف ፋኢል ነው የምናደርገው ይሄን ኢራቡን እንመጣበታለን ችግር የለውም المهم ከመብንይነት አልወጣም አይዋ في محل رفع ፋኢል ነው የምናደርገው አሊፉን ዋናው አሊፍ እቺ ፋኢል ናት ያሉት እነማን ናቸው እነዚህ አሊፎች እነዚህ አሊፍ እቺ ነው አሊፍ የተቀጠለችው አሊፍ ማለት ነው እቺ ፋኢል ናት في محل رفع ፋኢል እንለዋለን ማለት ነው መብንይ አለ አስኩን ማለት ነው ይሄ ችግር የለውም እዚህ ላይ ባይገባችሁም ዋናው የተቀጠለው ሲሆን يبنى على الضم አሁን ይሄ አስሊ በቃ በዚህ ይሄ በዚህ ሲሆን ምን ይሆናል ማለት ነው ምንድነው የሚሆነው يعني ሁሉ ጊዜ መብንይ على الفتح ايوه يبنى على الضم በሁለተኛው ጊዜ ደግሞ መብንይ على الضم ይሆናል ይሄ እዚህ ጋር ሁለት አይነት ቀውል ነው ያለው አሁን ቀለል ያለውን ያዙና ያን ያህል ይሄን ቀለል ያለውን ትይዙታላችሁ ከዛ ኢንሻአላህ ወደፊት ደግሞ አንደኛዋን እንጨምራለን ማለት ነው طيب يبنى على الضم كمبني على الفتحነት مبني على الضم የምንልበት ጊዜ አለ መቼ اذا اتصلت به واو الجماعه واو الجماعه ከተቀጠለበት واو الجماعه ማለት እቺ ምንድናት ፋኢል ናት ልክ እንደ አሊፍ እትነይን ማለት ነው አድራጊዎቹ ልክ እንደም እንዳያለው መታ አንዱ ማለት መታ ብናል ብዙ ኮንስ መቱ እንዳለን መቱ አልነው ታን መታ የሚለውን ቃል ቱ አደረግነው ልክ ፊዕል አረበኛ ላይ ደግሞ ምን እንጨምራለን ዋውን እንጨምራለን እቺን መቱ የሚለውን ضربوا ايوه ضربوا በነበረኩ ቡ ለምን ተብሎ እቺ ዋው ማቀብሉ ከሱ በፊት ያለው ቃል ምን ይሁንልኝ ይላል ضم ይሁንልኝ ይላል ለዛ ተብሎ ضم ስለሚደረግ መብንይነቱ ከፈትነት ይወጣና ወደ ضمነት ይሄዳል اذا اتصلت به واو الجماعه نحو قوله تعالى وقالوا سمعنا قالوا ما ናቸው ያሉት እነዚህ ዋዎች እነዚህ ዋው ምድራት እዚህ ጋር ፋኢል ነው ማለት ነው ፋኢል የዚህን ጊዜ ዋው الجماعه ሲቀጠልበት ምን ይሆናል ማለት ነው مبني على الضم ይሆናል ፋኢሉ ማን ነው እቺ ዋው ናት متصل هنا مبني على السكون في محل رفع فاعل مبني على السكون لا تعلم ማለት ነው ስለዚህ ኢራብ እንመጣበታለን ችግር የለው المهم ዋው الجماعه ሲቀጠልበት ወይም አድራጊዎቹ ብዙ የሚገልጽ ዋው ሲቀጠልበት እቺ ስለዚህ ልክ ضم ሆኖ ካገኘች የተቀጠለበት ምንድነው ብላችሁ ቼክ ማድረግ ነው طيب ሶስተኛው يبنى على الضم ስለዚህ قالوا فعل ماضي مبني على الضم እንለዋለን ማለት ነው يبنى على السكون مبني على السكون دم يهونال كمن كفتحነት ወጥቶ መቼ اذا اتصلت به تاء الفاعل ሲቀጠልበት ይሄ ምንድነው ፋኢል ነው ምን ስላለን ራሱ እኮ ታው الفاعل አለን እኮ ራሱ نحو قوله تعالى ይሄ ደግሞ ነው ما قلت لهم ታው الفاعل ማለት ምንድነው የምትሉት አማርኛ ላይ መታሁኝ ሄድኩ እያልን ይሁን መታ ይሁን መሰለኝ ምን ጨመት ሄድኩኝ ምን እንደምንጨምራለሁ አለ ብቻ እዚህ ጋር ምን ጨምራት አለ አማርኛ ላይ ልክ እንደሱ አይነት ናት እቺታ እኔ አድራጊው እኔ መሆኔን የምትገልጽ ናት አስፋኢሉን እኔ ማለት ነው ስለዚህ ለዛ ተብላ የምትመጣለት እቺ ደግሞ መምሰል ማ ቁልቱ እንላለን ላይ ضربቱ
ضرب ነበር አይደል አስሉ መታ እኔ መታው ይልበል እስኪ አላሁ አለም ኔት እየተሰራ አይደለም ሌሎቹ እየታየን ነው ያለው ضربت ታን አመጣበታለሁ የዚህ ጊዜ ضرب የሚለው ቃል እኮ አስሉ ፈትህ ነበረ ታን ቀጥልበት እቺ ضمዋን ضربت ይሄን ስኩን አደርገዋለሁ ለምን ይሄንን ተከታታይ ضربت ማለት ስለሚከብድ አስቸጋሪ ስለሆነ ማለት አረቦች 4 ሙተሐሪክ ማድረግ ትንሽ ያስቸግራል በእነሱ ማለት ነው ስለዚህ ምን ይሆናል ማለት ነው በዚህን ጊዜ እቺኛው የመጨረሻውን ስኩን አድርገው ضربت አሉት የዚህ ጊዜ ኢራቡ ከፈትህነት ወደ መብኒ ያለ ስኩነት ይሄዳል ማለት ነው طيب እቺን ያዟት አውና الفاعلين ወይም ደግሞ ና ኑን የተቀጠለበት ኑን ምንድነው ጥቅሙ እዚህ ጋር ደግሞ የተቀጠለችበት አድራጊዎቹ ብዙ ወይም ደግሞ እኛ የሚለውን የሚገልጹን ማለት ነው አድርገናል መተናል ሄደናል ብለንም በአማርኛ ምን ገልጸው ያቺን የምገልጽልን አማርኛ ላይ ማናት ና የምትለው ቃል ለምሳሌ قوله تعالى قلنا قل فعل ماضي مبني على السكون نا ضمير متصل مبني على السكون እንለዋለን ማለት ነው في محل رفع فاعل مبني على السكون قلنا ضربنا ይሄው نصرنا ضرب ነበር አይደል ኑን ጨምሩበት ኑን ፋይል የምትገልጽ እቺኛዋ ፋይል ናት ضرب ይሆናል ضربنا ነበር ضربنا አደረግነው ማለት ነው ስለዚህ መብኒ على السكون እንለዋለን ማለት ነው የዚህ ጊዜ ምን ስለተቀጠለበት እና አልፋይል ስለተቀጠለበት ወይም ደግሞ መብኒ على السكون እናደርገዋለን አው ኑኑን ኢናፍ ያደረጉት ሴቶች መሆናቸው ሴቶች መቱ ማንና ሴቶቹ ብዙ የሆኑ ሴቶች ማለት ነው ኢዳፋ ስለሆነ ነው አው الفاعلين مضاف اليه ነው አው الفاعلين ኢዳፋ ደግሞ መጅሩር አይደለች እቺ ለዛ ነው طيب ትክክለኛ ጥሩ ጥያቄ ነው እሺ ሙዳፍ ደግሞ መጅሩር ነው እቺ ደግሞ ጀምዕ ስለሆነ ጀምዕ ሙዘከር ሳሊም በምንድነው ጀምዕ የሚሆነው በያ ነው طيب የፈለግነው እዚህ ጋር ለፍዙን ስለሆነ ማለት ነው እና الفاعلين እቺኛው ለፍዟ ና የምትለው ፋኢሊን ያለችዋ ና ኢዳፋ አድርገን ስለተጠቀም ነው ማለት ነው طيب ስለዚህ ሌላው ደግሞ አው ኑኑል ኢናፊ የተቀጠለበት ኑኑል ኢናስ ብሎ ማለት ምንድነው አድራጊዎቹ ሴቶች መሆናቸውን የሚገልጽ ኑን ማለት ነው ለምሳሌ አሉ መቱ ሄዱ ማ ሴቶቹ እነሱ ሴቶቹ ሄዱ ሴቶቹ አሉ የሚለውን ማዕና የሚሰጠን ማን ነው ኑን ነው ኑኑል ኢናስ የተባለው ለዛ ነው نحو قوله تعالى وقلنا حاشا لله قلنا آلو قلنا حاشا لله قلت أنا بقالكم قلت كرالكم يعني قلنا حاشا لله آلو يبلو يمتقال معنا ስለዚህ ቺኑና ፋይል ናት ለሴቶቹ የመጣች ፋይል ናት ቁል የሚለው ቃል ከማዲነት ቃለ ከሚለው ማዲነት እቺ ኑን ላም ላይ ያለችው አስኩን ፈትህ ነበር አስሏ እቺን ስትመጣ አስኩን ሆነችብን ስለዚህ መብኒ አለል ፈትህ እንለዋለን ነው ግልጽ ነው መብኒ አለል